ጎበዝ ኢትዮጵያ ውስጥ ተሰብስበው መረሸን ያለባቸው ወይም መታሰር ያለባቸው ወይም ከሀገር መጥፋት አለባቸው የሚላቸው እንደዚህ ያነቀል ወጣቶች ናቸው። ለሀገራቸው ወታደር ሲሞት ማለቅሱ፣ ሀገራቸው ስትበደል ለመዝመት ማይዱ፣ ስለ ሀገራቸው ፍቅር የሌላቸው፣ አገራቸው በሆነ አገር ዝቃለ ሲባል ወይኔ ሀገሬ ብሎ ባንዲራ ለብሶ ማለቅሱ፣ ነገር ግን ቂሪላ ስለጠለዘው ነጭ መፈጠሩ መኖሩ ማያውቀው ነጭ ኳስ አሸነፈ ብሎ አገሩ አይደለችም እንዲህ አይነት ድልብ ሰዎችን መፈጠራቸውን ማያውቁ አርሰናሎች አርሰናል ተሸነፈ ብሎ ራሳቸውን የሚገሉ አርሰናል አሸነፈ ብሎ የሚያለቅሱ ቅሎች መቼ ነው የአገር ፍቅር የሚኖራቸው? ይሄን ስሙት። ይሄን ድልብ እስኪ ይሄ እንባ ብቻ አይደለም። ይሄ እንባ ብቻ አይደለም። ውስጡ ደም ነው። የፈሰሰ ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይሄንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይሄንን ማሊያ በኩራት ይሄንን እንደ ኳስ እንደ ለአርሰናል ሰጥተው በጠለዙት አንተን ኳስ አርጎ አድቦል ብሎ በጠለዙልኝ እንዲህ አይነት ቅሎች ኢትዮጵያ ውስጥ ለደህንነታችን ዋናው ምክንያት እነዚህ ናቸው። ላለመከበራችን ዋናው ምክንያት እነዚህ ናቸው። እነዚህን እኔ መንግስት አርጋችሁ ከመረጣችሁኝ